ዛሬ በጣም ለምወዳቸው ጓደኞቼ 10 ሚሊዮን ብር ልሰጣቸው ነው። What? Bro, what are you talking about, man? ለምን እንደምሰጣቸው ይቀበሉኛል ወይስ አይቀበሉኝም፣ ምን አይነት ሪአክሽን ያሳያሉ የሚሉ ጥያቄዎችን ይሄን ቪዲዮ እስከ መጨረሻው ድረስ ምታዩ ከሆነ መልሱን ታገኛላችሁ። ጓደኞቼ ጋር ከመሄዴ በፊት ግን ለምን 10 ሚሊዮን ብር እንደምሰጣቸው ምክንያቱን ልንገራችሁ። በዚህ ዘመን ብዙዎቻችን የመኖራችን ዋጋ አንረዳም። ለምን እንደምንኖር ደግሞ የነፍሳችን ዋጋ አናውቅም። ያንን ደግሞ እንዲረዱ ፈልጋለሁ። ስለሚኖሩ ብቻ እንዲያመሰግኑ ፈልጋለሁ። ለመኖራቸው እግዚአብሔርን ኤቭሪዴይ እያመሰግኑ እንዲኖሩ ፈልጋለሁ እና እንዲህ የሚል ጥያቄ ነው ዛሬ ለጓደኞቼ ማነሳላቸው። 10 ሚሊዮን ብር ልስጣችሁና ነገ ትሞታላችሁ፣ ትቀበሉኛላችሁ ወይስ አትቀበሉኝም የሚል ጥያቄ ነው ጓደኞቼን የምጠይቃቸው። ይቀበሉኛል አይቀበሉኝም እሱን ከነሱ ጋር ስንገናኝ የምናወራ ይሆናል። ግን አብዛኞቹ የሚቀበሉኝ አይመስሉኝም። 10 ሚሊዮን ብር በህይወታችሁ ማትቀይሩ ከሆነ 100 ሚሊዮን ብር ብሰጣችሁ በህይወታችሁ ማትቀይሩ ከሆነ መኖራችሁ ትልቅ ነገር ነው ማለት ነው። መኖራችሁ ትልቅ ዋጋ አለው ማለት ነው። ሶ ጋይስ ስለምትኖሩ ብቻ አመስግኑ። ችግሮች ሊኖሩ ይችላሉ፣ ብዙ ፈተናዎች ሊኖሩ ይችላሉ፣ ብዙ ነገር በህይወታችን ሊፈጠር ይችላል። ግን መኖራችን ትልቅ ዋጋ አለው። ስለምትኖሩ አመሰግኑ። ጓደኞቼ 10 ሚሊዮን ብሩን ወይስ ህይወትን የቱን ይመርጣሉ? ይሄን ቪዲዮ እስከ መጨረሻው ድረስ ቁጭ ብላችሁ ተመልከቱት። ብዙ እንደምትማሩበት፣ ብዙ እንደምታውቁበት፣ ደሞም እንደምትዝናኑበት 100% እርግጠኛ ነኝ። ይሄን ቻናል ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ ሼር አድርጉ። እናንተ 10 ሚሊዮን ብሩን ትቀበላላችሁ አትቀበሉ? ኮሜንት ላይ ከነ ምክንያታችሁም ጭምር ጻፉልኝ። እወዳችኋለሁ። ወደ ቪዲዮ ጋይስ፣ መጀመሪያ የምጠይቃትን ሴት አግኝቻታለሁ። ምን እንደምትመልስ ለምን እንደምትመልስ ምክንያቷንም ጭምር ነው የምጠይቃት። ትሁት ትባላለች። ያው ተዋወቋት እናንተ። ትሁት ትባላለህ ወይ? አርባ ምንጭ ነው ኖሮ ብቻ። አይ ትሁት የምትገርም ሴት ነች። የቢዝነስ ሴት ነች። ቢዝነስ ሰራለች። በተለይ አርባ ምንጭ የምትመጡ ከሆነ ባህላዊ ልብስ ድንጉዛ የምትፈልጉ ከሆነ እሷ ጋር ነው በብዙ አይነት በዘመናዊም በባህላዊም መልክ ታገኛላችሁ። ግን ስለ ፕሮሞሽኑ ከልብ አመሰግናለሁ። እሺ ምንድነው መሰለሽ የምጠይቅሽ፣ አሁን እኔ 10 ሚሊዮን ብር ልሰጥሽ ፈልጋለሁ። አይ የምሬን ነው 10 ሚሊዮን ብር ነው የምሰጥሽ የምር። አይ ግን አሁን እዚህ ጋር ትቀበይኛለሽ 10 ሚሊዮን ብር? አይ 10 ሚሊዮን ብሩን የምር ትቀበይኛለሽ? ደስ አላት 10 ሚሊዮን ብር ስላ ደስ አላት። ግን አሁን 10 ሚሊዮን ብር ሰጥሻለሁ። 10 ሚሊዮን ብሩን የምሰጥሽ 10 ሚሊዮን ብሩን ከኔ ከተቀበልሽ ነገ ትሞቻለሽ ከተባለ ነው። ያንን ከተስማማሽ ነው። 10 ሚሊዮን ብሩን ከተቀበልሽ በኋላ ነገ ትሞቻለሽ። አሁን የምር 10 ሚሊዮን ብር ብሰጥሽ ትቀበይኛለሽ እንዴ? ነገ ለሞተ ዛሬም ያደርግልኛል። 10 ሚሊዮን ብር እኮ ነው። 10 ሚሊዮን ያደርግበታለሁ በአንድ ቀን እንዴ? ምን ያደርግልኛል? 10 ሚሊዮን ብር ኦኬ። ምንም ቢሆን ምንም ሴንስ አይሰጥም። አሁን የቤተሰብን ህይወት መቀየር ይችላል። ብዙ ነገር እኮ በአንድ ቀን ራሱ ብዙ ነገር ማለት ያለ እኔ ምንድነው? እኔ እበልጣለሁ እኮ ከ10 ሚሊዮን። ኧረ ለቤተሰቦቼ በእውነት ህይወትሽ ከ10 ሚሊዮን ብር ይበልጣል ማለት ነው። በላይ ነው። ምንም ጥያቄ የለውም። ተይ ግን 10 ሚሊዮን ብር ነው። ምንላል? ብር እኮ ቫልዩ ካጣቆየ እኮ ብር እኮ ቫልዩ ድሮ ብርቃችን ነበር። ብዙ ነገር ድሮ ብርቃችን። እኔ በግሌ አሁን ፐርሰናሊ ብጠይቀኝ ድሮ በጣም ብዙ ነገር ብርቄ ነበረ። አሁን ላይ ግን ምንም ነገር ብርቄ አይደለም። ብርቅ ግን ሌላ ነገር፣ ሌላ በጣም ብዙ ከብር በላይ ብርቅ ነገሮች አሉ። ምንድን ናቸው እነሱ? ተደርድረው ያልቃሉ። ከብር በላይ ብርቅ ነገሮች በጣም ብዙ አሉ። ሰው፣ ጊዜ፣ ስራ፣ ቤተሰብ የሚባሉ ነገሮች ከብር በላይ ብርቅ ናቸው። ያው ጋይስ ትሁት አልቀበልም ህይወቴ ይበልጣል ብላለች። ሌሎች ጓደኞቼ ምን እንደሚሉ አሳያችኋለሁ ጋይስ። አሁን ደግሞ ሌላኛውን ጓደኛዬን አግኝቼዋለሁ። ምን እንደሚል ቪዲዮ ላይ ታያላችሁ። ግን እኔ ስገምት 10 ሚሊዮን ብሩን የሚቀበል ይመስለኛል። ምክንያቱም ብር በጣም ይወዳል። ብር በጣም የሚወድ ጓደኛዬ ነውና ላስተዋውቃችሁ። መጀመሪያ እስቲ ራስህን ለተመልካቾች ያስተዋውቅልኝ። አቤኔዘር እባላለሁ። ያ ዩቲዩብ ላይ
በቃ ቤነዘር ነኝ። ቲክቶክ ላይ የለውም 2000 ፎሎወር አለኝ። 2000 ፎሎወር አለው ቲክቶክ ላይ። ቀላል ሰው እንዳይመስላችሁ በጣም ሴሌብሪቲ ነው አይደል? በትክክል። እሺ ዛሬ ያገኘው አንድ ጥያቄ ልጠይቅ ነው። ጥያቄ ብቻም ሳይሆን የሆነ ነገር ልሰጥ እፈልጋለሁ እኮ። ምንድነው? ምን ይመስልሃል? እስቲ ምን የምሰጠህ ይመስልሃል? ሐሳብ አይደል? የኮንተንት አይዲያ። አይ ብዙ ጊዜ አይዲያ ምናምን እኔ ስለምሰጣቸው ነው የገመተው። ግን እምሰጥህ 10 ሚሊዮን ብር ነው። አቀልት 10 ሚሊዮን ብር ልሰጥ እፈልጋለሁ። እናንተ በጣም ስለምወደህ ጓደኛዬ ስለሆንኩ እናቴን ውበት ማርያም የብር 10 ሚሊዮን ብር ልሰጥ እፈልጋለሁ። እናስተኛ ግን አሁን ምን አለ መሰለህ፣ አሁን 10 ሚሊዮን ብሩን ከመስጠቴ በፊት ግን 10 ሚሊዮን ብሩን ከመስጠቴ በፊት 10 ሚሊዮን ብሩን ብሰጥ 10 ሚሊዮን ብሩን ከኔ ብትቀበል በተቀበልክበት በሁለተኛው ቀን ወይም በተቀበልክበት በንጋታው ትሞታለህ ብትባልስ ትቀበለኛለህ? 10 ሚሊዮን ብር የምሬን ነው። አይ እምሞተውን ወይም ሞቴን መሸጥ እችላለሁ ለሌላ ሰው? አይቻልም። በቃ 10 ሚሊዮን ብሩን ከኔ ከተቀበልክ በኋላ ትሞታለህ። መሞት? አዎ ትሞታለህ። ብሩም ያስፈልገኛል ግን አይ ብር ይወዳል አላልኳችሁም? አይ ብኖር ይሻላል። 10 ሚሊዮን ብር እኮ ነው አባት። ብኖር ይሻላል እንዴ 10 ሚሊዮን ብር 1 2 3 4 ብሎ እኮ 10 ሚሊዮን ብር በጣም የቤተሰቦችን የብዙ ሰዎችን ህይወት መቀየር እኮ ትችላል። አይ ኑሬ ብጠቅማቸው ይሻላል። ለምን 10 ሚሊዮን ብር አይበልጥም? እሱም አይበልጣል፣ ግን ኑሬ ብጠቅም ይሻላል። ማርያም ብኖር እኮ ብዙ ነገር ነው የምቀይረው። አይ በጣም ደስ የሚል መልስ ነው። አይ ብር ሌላ ጊዜ ስለምትወድ እኔ ብሩን የምትመርጥ መስሎኝ ነበር። ግን እሱማ ልመርጥ ነበር እኮ ያው ግን ህይወት ነው። ከብሩ በላይ ህይወቴን እወዳለሁ ነው። አሁን ለምሳሌ አንተ ብትሆን ከአንተና ከብሩ የምመርጥ ብሆን አንተ ነበር ምመርጥ። እንደዚህ አይነት ቀልድ ጋይስ፣ እኔ ጋር ጠላቶች ምናምን ከኔ ጋር ጠላት የሆናችሁ ሰዎች 10 ሚሊዮን ብር ስጡት። ከዛ በኋላ እኔን አታገኙኝም። እና ባይ ዘ ዌይ ህይወታችን ከ10 ሚሊዮን ብር ይበልጣል። እውነት እናውራ ከተባለ 10 ሚሊዮን ብር ትርጉም የሚኖረው እኛ በህይወት ከኖርን ብቻ ነው። እኛ በህይወት ካልኖርን 10 ሚሊዮን ብር አይደለም 100 ሚሊዮን ቢሊዮን ትሪሊዮን ብርም ትርጉም አይኖረውም። እኛ ኖረን ከተጠቀምንበት ነው ትርጉም የሚኖረውና ቴንክ ዩ በጣም ስለመለስክልኝ አመሰግናለሁ። ግን ብሩን እባክህ ጋይስ፣ አሁንም ሌሎች ጓደኞቼን አስቁሜ እጠይቃቸዋለሁ። እስከ መጨረሻው ቪዲዮን ተከታተሉ። አሁንም አወዛጋቢ የሚባለውን ጓደኛዬን አግኝቼዋለሁ፣ እጠይቀዋለሁ። እሱ በጣም አወዛጋቢ ሰው ስለሆነ ይሄ ነው ብዬ መገመትም አልችልም መልሱን። እንዲህ የሚገመት አይነት ሰው አይደለም እና ላስተዋውቃችሁ መጀመሪያ። እስቲ ራስህን ለተመልካቾች ያስተዋውቅልኝ። ስሜ ስንሻው ታምራት ይባላል። በቲክታክ ስሜ ስንሻው 19። ቀላል ሰው እንዳይመስላችሁ ቲክቶክ ላይ ከ100 ምናምን ሺህ በላይ ተከታዮች አሉት። ሴሌብሪቲ ነው፣ በጣም ፌመስ ሰው ነው እና እኔም ሳድግ እንደሱ ነው መሆን የምፈልገው። እሺ እና ፌመስም ስለሆንክ በጣም ስለምወድህ ጓደኛዬም ስለሆንክ አንድ ስጦታ ልሰጥህ እፈልጋለሁ። ምን እንደምትሰጠኝ? 10 ሚሊዮን ብር ነው። 10 ሚሊዮን ብር ልሰጥህ እፈልጋለሁ። በቃ አንተ ለእኔ 10 ሚሊዮን? አዎ የምሬን ነው። የምሬን ነው። 10 ሚሊዮን ብር ልሰጥህ እፈልጋለሁ። ምክንያቱም ይገባሃል። 10 ሚሊዮን ብር በጣም ጥሩ ሰው ነህ እና ትቀበለኛለህ 10 ሚሊዮን ብር? ለምን አልቀበልህ? አስተጋ 10 ሚሊዮን ታዲያ ትቀለል እንደ አንተ 10 ሚሊዮን ብር እኮ ነው ያልከኝ። የለም ግን ቢኖርስ ጠይ 10 ሚሊዮን ብር ከበር እኔ ኩላሊቴም ቢሆን ሽጬ እሰጥሃለሁ አንተ የምትቀበለኝ ከሆነ። ግን 10 ሚሊዮን ብሩን የምሰጥህ 10 ሚሊዮን ብሩን ከኔ ከተቀበልክ በኋላ ነገ ትሞታለህ ቢባልስ ትቀበለኛለህ? 10 ሚሊዮን ተቀበለ ነገ ሞት አይደለም። ነገ 10 ሚሊዮን ሰጠኝ ከሰጣት ወለ ሞታለሁ። ህይወት እኮ ነው እንዴ! 10 ሚሊዮን ብሩ እኮ ትርጉም የሚኖር አንተ በህይወት ካለ ብቻ ነው። ቢያንስ እኔ ሞቼ ለቤተሰቦቼ ይተርፋል እንዴ! አሁን ለእናትህ እኮ አንተ ከ10 ሚሊዮን ብር በላይ ነህ። ግን ደግሞ ለእናቴ ከ10 ሚሊዮን ብር በላይ ነኝ። ግን ደግሞ ከሞት 10 ሚሊዮን ብር ቢሰጠኝ እኔ አሁን የማስበው ምን መሰለህ፣ እናትህ አሁን 10 ሚሊዮን ብሩን ብታገኝ
ከምታገኘው ደስታ በላይ ነው አንተን በማጣቷ የምታዝነውና ትርጉም አይኖርም። የ10 ሚሊዮን ብር ለቤተሰቦች አንተን ቢያጡ እና ያንን አሁን አንተ ያልክ ያለው ነገር 10 ሚሊዮን ብር ስጥና ነገ ትሞታለህ ነው። መሪያለም ኮሩስ ኧረ በህይወት መኖር ይሻለኛል እባክህ። 10 ሚሊዮን ለምን ባናት እኔ ነው ሪያ 10 ሚሊዮን ቢኖረው ማንም እግር ይበላል እኔ ሞቼ። አይ ግን 10 ሚሊዮን ብር እኮ በጣም ብዙ ብር ነው። አይደለም 10 ሚሊዮን ብር አይደለም ነገ አይደለም ምን መሰለህ አይደለም መሞቱን 10 ሚሊዮን ብር ተቶ ጤናን ታጣለህ ራሱ ይባል ጤናዬ ነው የሚበልጠው። ምክንያቱም 10 ሚሊዮን ብር እኔ ካለው ነው ቫልዩ ሊኖር የሚችለው ማለት እኔ ካለው ነው ያን ነገር ማድረግ የምችለውና ዋናው የኔ መኖር ነው። ከዛ ስቴፕ ባይ ስቴፕ ይደርሳል ያ ነገር። ሰው ከ10 ሚሊዮን ብር የኔ ህይወት ይበልጣል እያልከኝ ነው? አይደለም ከ10 ሚሊዮን ከ10 ቢሊዮን ብር የኔ ህይወት ይበልጣል። የምርህን ነው? ያ ማርያምን የሰው ህይወት በምን ይተካል? በምን የሰው ህይወት እኮ በምን ተካል? በምንም አተካውም እኮ ያ ኢንተለጀንስ ካልሆነ በስተቀር። አሁን ብዙ ጊዜ አንድ ማየው ነገር አለ። አሁን በተለይ በዚህ ዘመን ሰዎች ለትንሽ ነገር ለትንሽ ገንዘብ አጥተው ወይም ሊሆን ይችላል በቃ ለትንሽ ነገሮች ራሳቸው ላይ የማይሆን ነገር ነፍሳቸው ላይ ሲያደርጉ ይስተዋላልና ነፍስ ከ10 ሚሊዮን ብር በላይ እንደሆነ ሰዎች በጣም እንዲረዱ ከ100 ሚሊዮን ብርም ከቢሊዮን ብርም በላይ እንደሆነ በተለይ የሚያስጨንቃቸው ነገር ራሱ ሊያገኙት የሚፈልጉት ነገር ራሱ እነሱ በህይወት ካለ ብቻ ትርጉም እንደሚኖረው እንዲያውቁልኝ ፈልጋለሁና ቴንክ ዩ። እሺ አመሰግናለሁ። እና ቴንክ ዩ አላዳልች። እሺ አሁንም እስቲ አንዱን ጓደኛዬን ልጠይቃችሁ። መጀመሪያ እስቲ አስተዋውቅልኝ ራስህ። አቤነዘር ሙልጌታ እባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። የአርባ ምንጭ ከተማ ነዋሪ። እሺ እና አንድ ነገር ላደርግልህ ፈልጋለሁ። አንድ አካባቢ ልጆች ነን፣ ሁለታችን የምንኖረው አርባ ምንጭ ነው። በጣም ነው የአርባ ምንጭ ሰውን ስለምወድ 10 ሚሊዮን ብር ልስጥህ። እሺ 10 ሚሊዮን ብር በቃ በስጦታ ለአንተ ልሰጥህ ፈልጋለሁ። የአርባ ምንጭ ልጅ ስለሆንክ ሳይ በጣም ደስ ስላለኝ። እሺ ትቀበለኛለህ? እቀበላለሁ። ደስ ይልሃል? ደስ ይለኛል። እሺ ግን 10 ሚሊዮን ብሩን ከተቀበልክ በኋላ ነገ ትሞታለህ ብትባልስ? 10 ሚሊዮን ብሩን ከተቀበልክ ያንን ብር ከተጠቀምክበት ነገ በህይወት አትኖርም ብትባልስ ትቀበለኛለህ? አልቀበለም፣ በፍጹም አላደርገውም። 10 ሚሊዮን ብር እኮ ነው፣ ቀላል ብር አይደለም። ብዙ ነገር መለወጥ ትችላለህ። ቤተሰቦችን ህይወት ብዙ በቃ በህይወት ለውጥ ማምጣት ትችልበታል። የኔ መኖር ከስንት 10 ሚሊዮኖች ከስንት ቢሊዮኖች በላይ አስፈላጊ ነው። ምክንያቱም 10 ሚሊዮን ብር አይ ቢሆንም ግን አሁን እኔ 10 ሚሊዮን ብር በጣም ብዙ ብር ነው፣ ማይገኝ ብር ነው እና ቤተሰቦችን ቢለወጡበትስ ምን ችግር አለ? 10 ሚሊዮኑ ከተገኘ ከወሰዱ ኋላ እኔ በህይወት ካልኖርኩ ለቤተሰቦቼ ከባድ አዘን ነው። የኔ መኖር ከነሱ 10 ሚሊዮን በላይ ቫልዩ አለው። ስለዚህ 10 ሚሊዮን ብሩን አልቀበልም ነው በና እኔ በጣም ስለተመቸኝ ነው እንጂ እኮ አይደለም ልለምን አልፈልግም። ግን ተቀበለኝ በቃ ይሁን፣ ችግር የለውም። ሞት 10 ሚሊዮን ብር አይሆን ጋይስ፣ አልቀበልም 10 ሚሊዮን ብሩን ብሏል። ጋይስ የዛሬው ቪዲዮ ይሄን ይመስላል። ብዙ እንደተማራችሁበት እንደወደዳችሁት ደግሞም እንደተዝናናችሁበት 100% እርግጠኛ ነኝ። እኔም በጣም ብዙ የተማርኩበት ብዙ ያልጠበቅኩትን መልሶች ያዳመጥኩበት ቪዲዮ ነው እና አብዛኞቻችሁ ይሄን ቪዲዮ የምትከታተሉት ሰዎች በተለይ በገንዘብ የሚገዙ ነገሮችን ፈልጋችሁ የምታማድሩ የሆነ ነገር ስላጣችሁ ብቻ ህይወታችሁን የምትጠሉ ሰዎች በደንብ ይሄን ቪዲዮ ደጋግማችሁ እንድታዳምጡ ፈልጋለሁ። ምክንያቱም በጣም ትልቅ ቁም ነገር ነው ከዚህ ቪዲዮ የምታገኙት እና መኖራችን በጣም ትልቅ ዋጋ አለው። መኖር እጅግ በጣም ትልቅ ነው። በቢሊየን በትሪሊየን በካትሪሊየን ማንገዛው ነገር ነው ህይወት፣ ነፍስ እና ዛሬ ከዚህ በኋላ ስለምትኖሩ ብቻ በህይወት ስለምትኖሩ ብቻ ችግሮች ሊኖሩ ይችላሉ፣ ብዙ ነገር ሊኖር ይችላል። ግን በህይወት ስለምትኖሩ ብቻ አመስግኑ። ይሄን ቪዲዮ ላይክ አድርጉ። ይሄን ቻናል ሁላችሁም ሰብስክራይብ እንድታደርጉ ፈልጋለሁ። አመሰግናለሁ።